ነገ እህታችን ሌላ ቦታ ውስጥ እንዳትገባ እንዳትወድቅ መደገፍ አለብን። እህቴ አይዞሽ በርቺ፣ ታውቂያለሽ ከዚህ ጭንቀት ከዚህ መከራ አብሬሽ እንደነበርኩኝ ለአንቺ መንገር አይጠበቅብኝም። ይችን ቀን እንጠብቃት ነበር፣ ይችን ቀን ናፍቃት ነበር። መረጃው ሁሉ ከአንቺ ያለው መረጃ ሁሉ ከኔ ያለኝ ሲጀመር ነዚህ ሲጀመር እንደ እንትን የተላከች ነች። ሲጀመር ይችን ቀን እጠብቃት ነበር። መልካም ዋናው ነገር ገብቶሻል አይደለ? አንቺ ምንም በሌለሽበት በአንቺ ስም አንቺ እንዳትሰሚ ብዙዎቹ ተበልተዋል። ብዙዎቹ እሺ ናቲ አሁን እንደዚህ ናቲ ያው እኛም ስራ የሆነ ቁጭ ያለው ወደ ሜን ፖይንቱን ምክንያቱም እኛ የምንፈልገው ገብቷል። አንደኛ የልጅቷን ቤተሰቦች በምን አይነት መልኩ ነው ህዝቡ የሚታደጋት? ይሄን ማስጠንቀቂያ ማወቅ አለበት፣ ህዝብ ማወቅ አለበት። 10 ሰው ብቻ ይዘን አይደለም አንድ ሳይበተን። ሁለተኛ አለላ ሚዲያ ላይ ብር ገብቷል፣ ለምን ገባ እንዴት ገባ የሚለውን ነገር ልጅቷ ባዶዋን ስለቀረች። በሶስተኛ ደረጃ ደግሞ አሁን ቤቷን የከፈተችው እዚህ ጋር ስንጠይቃት የነበረችው ሴትዮ መምጣት አለባት፣ ካልመጣሽ ግን ተባባሪ ናት። ምክንያቱም ጀምረናል መጨረስ አለብን። ይሄንን የሚለውን እንነጋገርና ሌላውን ነገር ታወራላችሁ። በጣም ይቅርታ አይሻልም? መንገደኛው ትክክል ሳርዬ ሰባብር ትክክል ናችሁ። አመሰግናለሁ። እሺ ቀጥል መንገደኛው፣ አንተ ቀጥል። አንተ አስኪድ አለላ ምን ጠይቅ ጥያቄ ባንተ ሙዳይ መጣለች። ናቲ ላስወርደናት ወይ አስወርጂና ሙዳይ ትግባ። خلاص አመሰግናለሁ። ጥሩ ኦኬ። ባንተ ስም በጣም ብዙ ብር ገብቷል። ይሄ ልጅ የት ነው የምታውቀው? አንተም እጂ እንዳለበት ነው አሁን ነገሮችን እያሳዩን ያሉን። የእሱ ተባባሪ እንደሆንክ ነው በተደጋጋሚ መረጃዎች እየመጡ ያሉ። ወደ አንተም በጣም በተደጋጋሚ ወደ 200 ምናምን ሺህ ገብቷል አጠቃላይ። ስለዚህ ይህን ነገር አንተ ነህ ብቻ ነው ከሌሎችም አለ ከሌሎችም አለ። በነገራችን ላይ አለላ ማቀው አሁን አይደለም፣ በዚህ ተግባሩ አይደለም ማቀው። አለላን ማቀው ረጅም ጊዜ ነው። ዛሬ ነው እንደዚህ አይነት ክስ ሲቀርብበትና አንዳንድ ነገሮች የሌባ ተባባሪ ነው የሚል ነገር ሲመጣ ዛሬ ነው የሰማሁት እንጂ አለላ ረጅም ጊዜ ነው ማቀው። ስለዚህ ራስ እንድታብራራልን እንፈልጋለን እባክህ አለላ። ሰላም ሰላም፣ እንደምን አላችሁ ወዳጆቼ፣ ቤተሰቦቼ ሰላም ብያለሁ። ሁላችሁንም ያገናኘን እግዚአብሔር ይመስገን። እንግዲህ ያው መናገር ባለብን ቦታ አስፈላጊ ከሆነ መናገር ነው። አንድም ራስን ማውጣት ነው፣ ሁለትም ደግሞ ጠቃሚው ነው ከተገኘ የምትሞት ነፍስ ካገኘ በሐሰትም ቢሆን መልሃድናት ነው። ሲቀጥል ከመጀመሪያው ጆከር ነበረ። ጆከር ባለበት ማውራት ፈልጌ ነበር። አይ ቲንክ ጆከር የለም። ሳሪ ከታች ያለው ያው በተደጋጋሚ ስሜን ስትጠሪው ነበር። ያው እኔና አንቺ መተዋወቃለን። እኔ በጣም ማከብርሽ ነሽ። መንገደኛውም ዛሬም ተደዋውለን አውርተናል። ደውለን አውርተን ነበር። ኦፍ ኮርስ ዛትስ ዘ ፖይንት። ትንሿም ደውላልኝ ነበር። አንድ ጊዜ አጠር አድርጌ ነው የምናገረው። እኔ ሜቢ የፈለገ ሰው ሪከርዳጉት መረጃ ነው ይሄ የምናገረው ነገር ለፍርድ ቤትም ለሽምግልናም ሰምዌር ከተፈለገ ወይም እኔ ጥፋተኛ ከሆንኩ ከሰምዌር ካስፈለገ የፈለገ ሰው ሪከርድ ማድረግ የፈለገ ሰው መያዝ ስለሚችል ሰው በዛ መልክ ያዙት። ብዙዎቻችሁ ታቁኛላችሁ አለላ ሜዳ ወይም ደግሞ let me open my camera. This is me. እኔ ነኝ አለላ ሜዳ ወይም ጌታ ነው ተስፋው። ትንሽ ዋጋ በደንብ እያወራን ነበር። ምንም የሚደበቅ ነገር የለውም። እቴን ትንሿን ከ2 ዓመት በፊት ገደማ ኦልሞስት 3 ዓመት እንበለው እዛ ነው የምንተዋወቀው። አማራም ጋር የተዋወቅ ነው። እንግዲህ ትንሿ ጎርጎራ ጀነራል ትሬዲንግ ተብሎ ሲከፈት እነ ሳሪ ባሉበት እነ ወልደ ጊዮርጊስ እነ ሳይንት ብዙ ሰዎች ባሉበት መድረኩን የመራሁት እኔ ነኝ። ቆንጆ አድርጌ ብዙዎቻችሁ ስላላችሁ መድረኩን መራ ነው። በዛው ተዋወቅን፣ ቤተሰብ ሆንን። ጨዋታው ቀጠለ። ከዛ በኋላ ሌላ ውድድር መጣ። ሌላ ውድድርም ሲመጣ መድረክ መራለን ተባልኩኝ። እንደ አንድ መድረክ መሪ መድረክ መራለሁ፣ ማስታወቂያ ሰራላችኋለሁ። ትንሿም አማራውም ዘንድ ትንሿን አግዛት ተብዬ ስራ ጀመርኩኝ።
ደሞዝ በትርፍ ሰዓት ቃላክልን ተባልኩ። ኦኬ አልኩኝ። 10 ሺህ ብር እየተከፈለኝ ከባህር ዳር ከዚህም ያሉ እቃዎችን ልክላታለሁ። አለቀ። ሲቀጥል ባለላ ገንዘብ ገብቷል። የስ ገብቷል። ግን መንገደኛው ቀን ደውለህልኝ በስራ ታውርተናል። ስሙ ማን ነው አልከኝ። ስሙን አላውቀውም። እንዴ ትንሿን ጠይቃት ባለቤቱን አልኩ። ለምን አልከኝ። ኤግዛክት ሊያስፈልገው ማለት የሰው መማሪያ ወይም ደግሞ የሆነ ቦታ ሲሆን እናገራለሁ። ጀስት እኔን መተህ ነው ደውለህልኝ ዛሬ ስሙ ማን ነው የታውቀዋለህ አልከኝ። ኖ ለትንሿ ነገርኳት። እህቴ ነሽ፣ አንቺ ቤት መጣን፣ ተዋወቅን፣ የገባውን ገንዘብ ላክልኝ አለችኝ። ሲጀመር ትንሿ አይ ቲንክ የሆነ ከአንድ ወር በፊት 16 ሺህ ብር ልከሽልኛል። አንቺ የኔ ነው ብለሽኛል። 16 ሺህ ብር ላክሽልኝ፣ የኔ ነው አልሽኝ። ቁጭ አረኩኝ። እስቲል ያለ ትዕዛዝሽ ያችን 16 ሺህ ብር አልተነካችም። የሆነ ጉዳይ ነበር 4 ሺህ ብር የሚከፈል ምናምን አልኩሽ፣ ተከፈለ። ከዛ ውጭ ገንዘብሽ አለ። የሆነ ሰው አማራው ሳሪ ምናምን የሆነ ሰው ገንዘብ ልኮ ትንሿ የኔ ነው ካላለች እሱ ደግሞ የትንሿ ነው ካላለኝ እኔ በምን አውቄ ትንሿ ገንዘብ ነው ላለው? ስለዚህ መንገደኛው ወይም ወንድም ያው ስለምንተዋወቅ ነው እናንተ አለ ደረሰኝ እኔ ነኝ የምልከው እሱ ቢቀበለኝም እኔ ግን የምልከው አለ ደረሰኝ ላንተ ስለሆነ እሱ ሊሆን ይችላል። እኔ ትንሿ የሚል የለውም ከእንትና የመጣ ገንዘብ የሚል የለውም። የሆነ ገንዘብ የጠራችሁትም አይደለም። እኔ የራሴ ፐርሰናል ኢንፎርሜሽን ስላለ ችግር የለውም። ሳሪ ያለሽ መንገደኛው አላችሁ ዶከርም ባለበት ቀን ምንድነው ያልኩሽ? ደረሰኞችን ላክልኝ አልሽኝ ወይም ስጠኝ አልሽኝ። ኦኬ ስራ እያሰራኝ ነው፣ ደሞዝ እየከፈለኝ ነው። 10 ሺህ ብር በወር ደሞዝ እየከፈለኝ ነው። ደሞዝ የምከፈልበት ስራ ነው፣ እየሰራው ነው። ስለዚህ አንቺና እሱ በአንድ ነው ተሎና አማራውና አንቺ ዋትስአፕ ወይም ቴሌግራም ላይ ጆይን አድርጉኝና የተላከውን ብር ይሄ ነው ልበልሽ። ከየት መጣ እንዴት መጣ እናንተ ናችሁ የምታውቁት። ማን ላከው ሌላ ሰውም ሊልክለት ይችላል እኮ። እንደዛ ነው ያልኩሽ ቀን ላይ ደውለሽልኝ። ዘርፎር እኔ ጋር ያንዳንዳቸው እንደዚህ ከተበሉት ስልክ ያንተ ስም ነው ያለበት እና የራሴ እኔ አሁን በራሴ ነው የራሴ የላኩት አለኝ የላኩት ያንተ የላኩት የራሳቸው ግን እነሱም አካውንት የላኩበትን ሲልኩልኝ ያንተ ስም አለበት። እነ ታዲያ ላኩ ተብለው ከላኩ ሲልክልኝ ለማን ነው ትራንስፈር የምታደርገው? ለቀሚሴ ካልተከፈለ ለማን ነው የምትሰጠው? ያንዳንዳቸው አንዳንድ ቦታ ላይ የላኩልኝ ደረሰኝ ይኸውልሽ እንደዚህ ሙኒት ከተናገረች በኋላ ነው እነዛም ነቀ ብለው የላኩልኝ እና ስም አለበት የራሴ። እኔ ስለሌሎች አያገባኝም፣ ስለራሴ ግን አለኝ ማስረጃ። መንገደኛው ማታ ካንተ ላይ ብቻ የላኩትን ወደ 280 ሺህ ከሱ ላይ እንደገባ በኔ ብቻ ያን ተነቀው በኋላ ነው መያዝ ተጀመርኩ። በኋላ እዛ በፊት ስንቱ እንደካለው መያዝ ከጀመርኩ በኋላ ግን 280 ሺህ ብር በመንገደኛው ደምረናል። በስምህን ያስገባው ለጨርስልሽ አንዴ እኔ ለጨርስልሽ ከዛ ተናገሪ አንዴ እባክሽ። ትንሿ እኔ አልኩት እኮ ሳሪ አንዴ ተመልሰሽ ነይ ቶሎ። ይቅርታ አለላ ሙድ ላይ ተመልሰሽ ነይ። ይቅርታ እኔ አልኩት ቆየኝ አለላ እያጠራልን ሄድ። ግንኙነታችሁ በምንድን ነው? ተዋውቃችሁ መቼ ነው? እንዴት ነው የተዋወቃችሁት? ምን አይነት ስራስ ነው የምትሰራለት? እያጠራልን ሄድ ወንድምየው። ኦፍ ኮርስ በደንብ አጠራላለሁ። ቀን ደውለልኝ ነበር አወራን። የት ታውቀዋለህ አልከኝ። የትንሿ ጎርጎራ ጀነራል ትሬዲንግ ፕሮግራሙ ሲጀመር ያን ፕሮግራም መራው። ሰው አዲስ አበባ ያለው ነገር አስተባብረልን፣ በወር 10 ሺህ ብር ይከፈልህ፣ እቃ ሲመጣ ተከበል አለኝ። ከመርካቶ አመጣለሁ። ወንድማችን አለ ደቭ የሚባል ዱባይ እቃ የሚልክ ለሱ ሰጠዋለሁኝ። እያንዳንዱ እቃ እልካለሁ። ከዛ ውጭ ትንሿ በውስጥ የሚያወራን ነው ዝም ነግርሽ፣ በውስጥ ያወራን ነው ብዙ ነግርሻለሁ። ምንድነው የሆነ ሰው ኦኬ አንቺ ከወር በፊት ነው 16 ሺህ ብር ሲገባ ብር ልኬልሃለሁ ያልሽኝ። የሚላከው ብር ካልተነገረኝ ለቀሚስ ይሁን እኔ ጋር ብር የለም። የከንቸኪት ሰሙዌር ማንም አዲስ አበባ ያለ ሰው ካለ አሉ ቤተሰቦች የከንቸክ ማይ አካውንት ሌጋል ነው። አሁን ሰው ስትከሱና ስትወቅሱ ህግ አለ፣ በህግ ይያዛል። የከሰስነ እየወቀስነ ሳይሆን ጥያቄውን ነው የምትመልሰው አንተ። ሰንበዲ ማንኛውም ሰው ተነስቶ በአካውንት ብር ቢገባ ትቀበላለህ አንተ? ይኸውልህ ሳሪ የተገናኘ ነው ጎርጎራ ጀነራል ጥያቄ ነው የምመልስልኝ። ሰንበዲ ተነስቶ በአንተ አካውንት
ብር ቢያስገባልህ ትቀበላለህ ወይ? አልቀበልም። ዛት ሚንስ ካንተ ብር እየመጣ ነው። ብሩ እየመጣ እየገባው አንተ ላይ ነው። ይሄ የሚገባው ብር ባለቤት ሳሪ ባለቤት አለ እኔ ነኝ የሚል አላ እኔ ነኝ። ለዛው ማን ነው? አማራው ለኔ ነኝ የሚልህ አይሸጥም፣ አይለውጥም፣ አይነግድም። የምሸጠው የምለወጠው ትንሿ ጎርጎራ ናት። ይቁኔ ለማን ነው የምትሰጠው ነው? እኔ ካንተ ጥያቄ ብሩን ካንተ ከሱ ቆይ ትንሽ አልጠይቀው ነው። አማራው ነው። ስለዚህ አማራው ላከ፣ ብሩ ተላከ። የሚላከው ለንግድ ነው። ለንግድ ማለት አሁን ለምሳሌ እኔ ላንተ ላኩልህ፣ ለጠረጴዛ ከፈልክ፣ ለረከቦት ከፈልክ፣ ለእንጀራ ከፈልክ። አንተ ለማን ነው የሰጠው ብር? ኦኬ ሳሪ እኔ እኮ በማልገ ብሎክ አደረጋችሁ እንጂ ይሄን ሐሳብ እስከ መጨረሻው ልሄድበት ነው። ገብቶሻል? ብሎክ አላደረግንም እና እንደዛ ከሆነ በጣም ይንዛዛና ሐሳባችን ይጠፋል። ብሩ ከገባልህ በኋላ ለማን ነው የምታስገባው አንተ? በተለያየ ጊዜ የተለያየ ብር ይገባል፣ የተለያየ ቦታ ይገባል። አሁን ከዛ ተነስቼ ትራንዛክሽን እዛ አንቺ ላይ ላይቭ እያወራ ወጥቼ ለእንትና በዚህ ቀን ለእንትና የዚህ ቀን አልልሽም። ትንሿን በውስጥ አውርቻታለሁ። ለምን አትልም? አንተ ብሩን የምታስገባው ለማን ነው? አሞራው ከእያንዳንዱ ሰብስቦ ወደ አንተ ገባ። የሚገባው ብር ይሄ ብር የሚገባው ለእንትን ነው፣ ለመሸጥ ነው፣ ወይም ደግሞ ለልብስ ነው፣ ለጥለት ነው፣ ለጋቢ ነው፣ ዋቴቨር ነው። አንተ የምታስገባው ለማን ነው? ሳሪ ወይዬ አዎ እንደማከብረሽ እቴ ሳትቆጭ ጠይቂ። እየመለስኩ ነው። አንዴ አሁን እኔ አግሬሲቭ ሆኜ ሳይሆን አነጋገሬ እንደዚህ ስለሆነ የመድኃኒዓለም እህቴ አንዴ አድብጥኝሽ። በተለያየ ሰዓት የተለያየ ብር ይገባል አልኩሽ። አሁንም ማወራሽን ለትንሹ አውርቻታለሁ። መንገደኛው ጠይቆኝ ነበር። መንገደኛውን ያልኩት መልስ ያውቀዋል እሱ። እኔ መረጃ ስሰጥ ራሱ እኔ ስለ ልጆቼ እየሰጋው ነው። አሁን ስለሌላው ታውትና እየሰጋው ነው። ልጅቷ እቺ ሙዳይ የሆነ ነገር ሙዳይ ካልተናገረች ማንም አያውቅም። ስለዚህ ምንም አታረግም። አርፋሽ ተቀመጪ። ማንም ምንም አያደርግም። ይኸውልሽ ሙዳይ በቪዲዮ ይዘናት ማንም ምንም አያረግም። አርፋሽ ተቀመጪ። የትም አትደርስም። የማናት ሙዳይ የሌባ ጥርቅምኛ እናጋልጣለን። በመጀመሪያ ደረጃ አንቺ ምንም እንደማይሆንልሽ እኔ ቃል ገብቼልሻለሁ። ትናንትም ብለንሻል። በ100 ሺህ ብር እንኳን ብር ቢሆን እንከራያለን ብለን ነግረንሻል። ይቀመጡ፣ ማንም አይነካቸው። አርፈሽ ተቀመጪ። አሁን እኛ ማጥራት ያለብንን ጉዳይ እናጥራበት። ዝም በይ። ኦልሬዲ እዛ ያሉት ያናገርናቸው ሰዎች ልጆቹን እንደሚከታተሉ ታውቂያለሽ። አለቀ። አታስቢ። የነገርናቸው ሰዎች አሉ እየተከታተሉን። አርፈሽ ተቀመጪ። በህግ ጥላል ስር ናቸው ያሉት። ደስ ካላስ አለቀ። አሁን እኔ አለላ ሚዲያ ከይቅርታ ጋር እኔ የምጠይቅ ጥያቄ ብሩ ከየትኛውም ቦታ ይሁን እየገባ ነው። አንተ ትክክል ነህ፣ እየገባ ነው። ግን ሲገባ አንተ የሚያስገባው አማራው ነው። አማራው ሲያስገባልህ አንተ ለማን ነው ብሩን የምታስገባው? አንተ ነው የምትጠቀምበት ወንድሜ እኮ እሱን እየመለስኩልሽ ነው። እኔ ሳሪ እኔ ቅድም ያልኩሽ ምንድነው